ወንድሜ ይህን የምትከታተል ዓለም ላይ ያለ ሁላ ኸይር ሲሰራ አራት ነገር ላይ ጠንካራ ሁን፣ አምስተኛ እንዳትሆን። አንደኛው ይህንን ኸይር ስራ ሁሉ እኔ ሸፍነዋለሁ የሚል ሐሳብ ይግባ። ሁለተኛው ካልቻልክ ሰዎች ሲያዋጡ አዋጣ። ሶስተኛው ካልቻልክ የሚሰጡ ሰዎችን ቀስቀስ። አራተኛው ካልቻልክ ቤት ገብተህ ዱዓ አድርግ። አላህ ወይ ብቻዬ መሸፈን አቅቶኛል፣ ማዋጣትም አቅቶኛል፣ ሰዎችንም መጠቀም አቅቶኛል፣ ስለዚህ አልሰጠኸኝም ያ አላህ ብለህ ዱዓ አድርግ። አራተኛው። አምስተኛው አደናቃፊ እንዳትሆን። አምስተኛው ቀይ መስመር ዘለው የሚመጡ በኸይር ስራ ላይ ሸይጣኖች አሉ። ይሄ ደግሞ ሱነት አላህ ነው። ገፍትረህ እየሄድክ ምን እያደረግክ እየተቋቀ ቁም ነገር ትጥላለህ እንጂ ያ ነው።